አጼ ሚኒሊክ አጼ ሚኒሊክ ለኦሮሞ ይቀርባሉ ወይስ ለአማራ? እኔ አጼ ሚኒሊክን ስለማላውቃቸው ለማን እንደሚቀርቡ አላውቅም። እንዴት ያውቋቸው? አጼ ሚኒሊክ እኮ በተለያየ መልክ የሚወሱና ትልቅ ታሪክ ያላቸው አካል ናቸው። እንደ አንድ የአገር መሪ የፖለቲካ መሪ ነው የማውቃቸው። ለማን ሲቀርቡ እንደነበረ ግን በግላቸው እኔ አላውቅም። ነገር ግን በተለያየ ዲስኮርሶች ላይ ደግሞ ለአማራ የሚቀርቡና በተለይ ደግሞ ኦሮሞን ሲገፉ የነበረ መሆኑን በሚያወሳ አግባብ ነው የሚገልጿቸው። እርሱ እንዴት ዛሬ ያላቃቸው ይላሉ? የትኛው ላይ እንደሱ እንዳወራው ልትነግረን ትችላለህ። ለማንኛውም ግን አጼ ምኒልክ የስርዓት መሪ ናቸው፣ የሀገር መሪ ናቸው። ሲያራምዱት ከነበረ ፖሊሲ በመነሳት እንደዚህ ናቸው ለማለት ትችላለህ። ካለበለዚያ በስተቀር ለገሌ ይቀርባሉ ለገሌ አይቀርቡም የሚለውን ነገር ስለማላቃቸው እንደ ግል ሰው አላቀም። ምናልባት ኦሮሞ ጓደኛ እኔ ምለው የታሪክ ተመራማሪ ሆኖ አጼ ሚኒሊክን አላውቃቸውም ያስኬዳል። እንደ ፖለቲካ መሪ ነው የማውቃቸው። ጥያቄ ይስተካከል። አንተ ያልከው አጼ ሚኒሊክ እንደ ፖለቲካ መሪ ፖለቲካቸውን ሲመሩ ዛሬ በብሔርተኝነት አይን ለማን ይቀርባሉ? ለየ ጥያቄዎቹ ለማን ይቀርባሉ ነው ያልከው። ለማን እንደሚቀርቡ አላውቅም ስለማላቃቸው። ለማን እንደሚቀርቡ የግል ጥያቄ ነው የምትጠይቀኝ እንጂ ሰውዬ ወደ ማን ነው የሚቀርቡት ነው የምትለኝ። የግል አመራራቸው አገዛዛቸው እሱን ለይተህ ከፖሊሲ ለማን እንደሚቀርቡ ካልከው ከለየ እሳቸው ይሄንን የአዲሲቱን ኢትዮጵያ የፈጠሩ በውጊያ ብዙ የተለያዩ አካባቢዎችን ወቅተው አስገብረው ስርዓትን ፈጥረው እሳቸው ካለፈ በኋላ እንኳን ያ ስርዓት ከሳቸው በኋላ እንኳን አለ። በዛ ደረጃ የመሰረቱት ስርዓት የመሰረቱት ሀገረ መንግስት እሱን በማይበት ደረጃ እኚህ ሰውዬ የወጡበትን የብሔር የበላይነት ፈጥረዋል። እዛ ውስጥ ሌሎች ሰዎች የሉም ማለት አይደለም። ወደ እሳቸው ተጠግተው የነበሩ ሁሉ የዛ ጥቅም ተካፋዮችና የዛን ልቦና ተካፋዮች የሆኑት የስርዓቱ አስተዳዳሪዎች ነው የነበሩት። ያ ስርዓት ለኦሮሞ አይጠቅምም ነበር። ያ ስርዓት ለአፋር አይጠቅምም ነበር። ያ ስርዓት ለሶማሊያ አይጠቅምም ነበር። ለወላይታ አይጠቅምም ነበር። ጠቅመው አልነበረም። ታሪክ ግን ከነሱ ሲጀምር ወይም ደግሞ እንደነሱ ሲወሳና በተደጋጋሚ ሲነሳ አይጀመርም። ጥላቻ አይመስልም ወይ ነው እሳቸው ላይ ያነጣጠረው ነገር? እሳቸውን ስለማያውቃቸው ለጠላቸው ለወዳቸውም አልችልም። ስርዓት ነው ማወራው ነው። በአመለካከት እኔ የአንድ የሰብአዊ መብት ተሟጋች ሲሆን ሁሉን አካል እኩል የማይበት እድል ወይም አስተሳሰብ ወይም ልዕልና ውስጤ ሰፍኗል ማለት ነው። ለኔ ልክ ስወጣ አንድ ጃፓናዊና አንድ ኢትዮጵያ እዚህ ጋር መሬት ላይ ወድቀው ባገኛቸው እኩል ሁለቱንም ፊል የማደርግበት ስነ ልቦና ሊኖረኝ ይገባል። በአስተሳሰብ የሰብአዊ መብት ተሟጋች ሲሆን ብሔርተኝነት ደግሞ በአንድ ሀገር ውስጥም የብሔር እንትንንም አመለካከት ያለው ሰው በአንድ ሀገር ውስጥም ሆኖ ሰዎችን በብሔራቸው ከፋፍሎ ያያል እንኳን ዓለም አቀፋዊ ምልከታ ሊኖረውና እሱ ነገር ውስጥ ላይ አይገጫጭም ወይ ብዬ ነው። አይጋጭም። አባባልህ አንተ አንድ ጃፓንና አንድ አበሻ ኢትዮጵያዊ ብታይ ኢትዮጵያውን ብቻ አይደለም የምታነሳው ጃፓኑን ግን ታነሳለ ነው። የብሔር ምልከታ ታነሳ ፊሊንግ ለሁለቱም እኩል ነው። አዎ ፊሊንግ ተፈጥሯዊ አይደለም፣ ሰው ነው ካልቲቬት የሚያደርገው ፊሊንግንም ጭምር። አባባልህ ግን የብሔር ፖለቲካን የሚያራምድ ሰው ጃፓኑን ትቶ ኢትዮጵያውን አንስቶ ይሄዳል ማለት ነው። አመለካከቱ ስህተት ነው። ይሄ አሁን እያየን አይደለም እንዴ? በብሔር አይደል ሰው የሚጋደል ያለው እስከ ቤተሰብ ድረስ እኮ ገብቶ አንተ የኔ ወገን አይደለም እየተባለ ሰው ሲሰደድ ሲፈናቀል ሲደበደብ ሲገደል እያየን አይደል? ፕሮፌሰር ከሱ እውነት ተነስተን ማለት ፊሊንግ ማን አደረገው ሌላ ጉዳይ ሆኖ በተለያዩ የሀገራችን ክልሎች ውስጥ ዛሬ የኔ አይደለህም እኛን አትመስልም ያንተ አይደለም በሚል እኮ ሰዎች እየተፈነቃቀሉ እየተፈነካከቱ እየተጋጩ እየተገዳደሉ ነው። ማን ነው ያደረገው የሚለውን እንተው አልክ። የብሔር ፖለቲካው ነው ያመጣው ነው አይደለም? እሺ አይደለም። እንደ ምሳሌ በኦሮሚያ ውስጥ እንቅስቃሴ ለ3 ለ4 ዓመት ሲደረግ ነበረ። ቀጥታ ተሳትፎ ነበር በዛ ውስጥ ሌሎችን ብሔሮች በመሐከላቸው ያሉትን እንደ ኦሮሞ ሰዎች ጠብቋቸው እንዳትነኳቸው ብለን ስንነግር ነው የነበረው። እጅ አስገብተን በመሐከል ሰው ያስገባን ሰው ሌሎችን ብሔሮች እንዳይነኩ ነበር ያለ። ያ እንቅስቃሴ የሚደረግበት ጊዜ እንዲህ አደረገው ተነስተው የምትልበት ጊዜ የለም።
እኔ አሁን ኦሮሞዎች ያደረጉ ሌላ ቦታ ላይ ግን ሌሎች ምሳሌ ነው የተጠቀምኩት እንደ ምሳሌ የተጠቀምኩበት። ስለዚህ ይህንን ተጠቅመው ይህንን ያለውን የብሔር ሁኔታ ተጠቅመው እንዲያውም ይህ የህብረ ብሔራዊ ፌዴራሊዝም እንዳይሰምርና እንዳይሳካ በየቦታው ይችን እድል ተጠቅመው የሚያጋጩ ሰዎች አሉ። እድልን ተጠቅመው ምናልባትም የአሃዳዊ ስርዓት አቀንቃኞች ሊሆኑ ይችላሉ። ለማዳከምና ብሔሩ ነው ያደረገው ብለው ሌሎችን እየቀጠሩ መርሰነሪስም እየላኩ ሊያደርጉ ይችላሉ። ይሄ ነገር የምናውቀው ነገር አይደለም በምን ደረጃ እንደሆነ። ነገር ግን የአንድ ብሔር ወገኖች ሌላውን ብሔር እየመቱ ነው የሚባለው ነገር አደገኛ ንግግር ነው። በንግግር ደረጃ እንኳን ቁጥብ የምንሆንበት ጉዳይ ነው። ምክንያቱም በብሔሮች መካከል በማንኛውም ሰው መካከል ይሆን በማንነት ላይ የተመሰረተ ጦርነት አንፈልግም። በማንነት ላይ የተመሰረተ ግጭት አንፈልግም። የምንፈልገው ስለ አደረጃጀት ነው። ቅድም የተናገርኩት በአስተዳደር ላይ ፍትህና እኩልነት ያለበት ሁኔታ ላይ እንዴት እናደራጀው በሚለው ላይ ነው። ህዝብና ህዝብን ግን በህዝብ ደረጃ የሚያጋጭ አለ። ስምማ አላቸው በእንትን ውስጥ ኤትኒክ አንትርፕረነርስ ይባላሉ። እነዚህ ነጋዴዎች ናቸው። እነዚህ ሌቦች ናቸው። እነዚህ ለሰው የአዳይ ስርዓት አቀንቃኞች ብለውኛል። አሁንም ሊሆኑም ይችላሉ። ለማዳን እነሱ እነማን ናቸው? የት ነው አድራሻቸው? አላቃቸውም። እኔ የት አድራሻ እኮ ሳያውቋቸው ታዲያ ለምን ይከሷቸዋል? ቅድም እኮ አንተም ራስህ አልክ መብት አላቸው ለመነጋገር አልክ። ያንን ለመመለስ የሚፈልጉ አሉ። የት ናቸው? ኢትዮጵያ ውስጥም አሉ፣ ውጭ ሀገርም አሉ። የሚሻለው ለኢትዮጵያ አንድነት ነው፣ አንድ መሆን ነው፣ በብሔር መከፋፈል አያስፈልግም በሚሉበት ጊዜ ያንን የሚፈልጉ ንግግሩ ራሱ እኮ ይሄ ነው። የምንፈልገው አንዲት ኢትዮጵያ ነው፣ ኢትዮጵያ ሁሉ አንድ እንዲሆን ነው የምትልበት ጊዜ አንድ ማለት እኮ አሃድ ማለት ነው። አሃድ ማለት እኮ አንድ ማለት ነው። ያ ሐሳብ አለ። የት አለው አድራሻቸው ብለህ ስትጠይቀኝ አግባብ ያለው ጥያቄ አይደለም የምትጠይቀኝ ያለው ስለ ሐሳብ ደረጃ እየነገርከኝ ካስቀድመው አሉ። ይህንን ለማዳከም ደግሞ የፖለቲካ የኤትኒክ አንትርፕረነርስ የሚባሉ ንግድ ለማካሄድ የሚፈልጉትን ነገር የሚሄዱ ሰዎች አሉ በኤርዌቭ ላይ በብዙ ቦታ ላይ። ስለዚህ ይሄን እዚህ ነገር ላይ ህዝብን ከህዝብ ጋር ማጋጨት ይህንን የሚያደርጉ ሰዎች ካሉ መንግስትም ይሁን ህዝብም ነቅተው መጠበቅ አለበት። ግን እኮ እኔ የፈለኩት ፕሮፌሰር ይህ ብሔርተኝነትን መሰረት ያደረገ ፖለቲካ በመገንገኑ ነው ዛሬ ላይ ህብረተሰቡ እንደ ህብረተሰብ የሚጋጭ። ማንም ከጀርባ አይኖረው ነው ሐሳቡ እኮ ልዕልና ቢኖረው ማንም ገፊ ምክንያት ቢኖር ተቀባይነት አይኖረው አይደል? ህዝብ እንደ ህዝብ እኮ ይገነዘባል። እኔ ሌላ ተልእኮ ኖሮኝ ከብሔርተኝነት አስተሳሰብ ባሻገር እጄ እገሌና እገሌን ላናክስ እንኳ ብሞክር ያ አስተሳሰብ ጤናማ አስተሳሰብ መሆኑን እስከተገነዘብኩና የብሔርተኝነት አስተሳሰብ የብሔርተኝነት ወይም ደግሞ ብሔርን መሰረት ያደረገው ፖለቲካ ከዚያ እርስ በርስ ከመጠራጠር ባሻገር እርስ በርስ መከባበር መሆኑን ስለምገነዘብ እምቢኝ የምልበት እድል ይኖራል። አሁን ግን ወይ ያልተገነዘበ ህብረተሰብ አለ ብለን አንድ መውሰድ እንችላለን። ምክንያቱም በእነዚህ ኃይሎች ብቻ ይህ ላይፈጠር ስለሚችል። ነገር ግን ባለው ነባራዊ ሁኔታ አሁን ባለው የብሔር ፖለቲካ ላይ የተመሰረተ አስተዳደራዊ ስርዓት ሲኖር ነው ችግሮች በየቦታው እያየን ያለ ነው። መገለጫው ይሄ ነው ለማለት ፈልጌ ነው እንጂ በዛ እርሶ ባሉት ደረጃ አይደለም። ሎክ የፖለቲካ ስርዓት አደረጃጀት ከህዝብ ጥያቄ ላይ ተነስቶ ነው የሚደራጀው። ይህንን አገር ለ50 ዓመት ፖለቲካውን መስመር ሲያስይዘው ወይ መልክ ሲሰጠው የነበረው ሁለት ጥያቄዎች ናቸው። የመሬት ጥያቄና የብሔረሰቦች ጥያቄ ነው። አሁን አንተም እንዳልከውና ሌሎችም እንደሚያወሩት ይሄ ነገር ነው የሚያጋጨውና እንተው የብሔር አደረጃጀቱንና የህብረ ብሔሩን ፌደራሊዝም እንተው ሌላ እንፍጠር ነው የሚባለው። በእኔ እምነት ያንን ጥያቄ የሚመልስ አይደለም። ሌላው አደረጃጀት የብሔር አደረጃጀት አለ እዚህ ሀገር እና ምንድነው የሚባለው በአዋጅ ይታገድ የብሔር ፖለቲካ የሚሉ አሉ። በአዋጅ ይታገድ አሉ። ጥያቄውን መመለስ ነው እንጂ ያለብን በአግባቡ የህዝብ ጥያቄ ነውና በአግባቡ መመለስ ነው እንጂ ያለብን ማገድ አይቻልም፣ አይገባም ደግሞ ጥያቄውን መመለስ ሳይሆን ሐሳቡ ለምን አያሸንፍም? ሁለቱ መድረክ ላይ መተው ሁለቱ ሐሳብ የፍቅር ሀገር ከተገኘማ
ካንቺ ነው ማለት